በውሃ ፈሳሾች ዳር እንደተተከለች ዛፍ ነው። ክረምት የለ በጋ የለ ስሮቹን እንደሚዘረጋ በውሃ ውስጥ ሙቀት ሲመጣ ክረምት በጋ ሲመጣ እንደማይሰራ የሚሰራው ነገር ሁሉ ይከናወናል። አየ ለአእምሮ አሳይመንት መስጠት ካለበት አሳይመንቱ የእግዚአብሔር ቃል ነው። ቲክቶክ አሁን እየተጫወተብን ያለው መሰለ እንዲቀኑን ሙሉ ማታ ላይ ሄደ እዚህ ጋር ብትመታ የዳንስ አይነት እዚህ በቃ ሚሞሪህን እየመታን ያለው ሾርት ነገሮችን እያየ እዚህ ውስጥ ያለውን በቃ አእምሮን እያጠበል ይሆናል። እና ስትጸልይ በቃ የዛሬ ውጊያ በኢየሱስ ስም ትላለህ። ፖርታል ነው የሚፈልገው አጋንንት፣ ኤክሰርሳይዝ ነው የሚፈልገው። ቲክቶክ ከመጣ ሶሻል ሚዲያ ከመጣ ሰው ራሱን የማጥፋት ሱሳይድ ሬት በጣም ጨምሯል። ታውቃላችሁ? ስታይ እነገሌም ያምራሉ፣ እነገሌ መኪና አላቸው፣ እነንትና ዱባይ ሄደዋል፣ እነንትና እየተዝናኑ ነው። አንተ የታክሲ የለም። ታዲያ እኔ ማን ነኝ ብለህ ራስን ልታጠፋ። ግን እነሱ ሁሉ የላቸውም፣ ውሸታቸው ነው። ቤቱም የሰው ነው፣ መኪናውም የሰው ነው፣ የተቀረጹበት ሞባይል የሰው ነው፣ ልብሱን ተከራይተው ነው። አንተ እውነት መስሎ ነፍስን ታጠፋለህ። ብዙ ሰው ችግር ውስጥ እየገባ ነው ሶሻል ሚዲያ እያየ። እኔም ብሎ ሰው እያለ ነግሬያቸዋለሁ። አሜሪካን ሀገር የሚከራይ ቤት አለ ከነ መኪናው። ቲክቶክ እሰራበታለሁ ትላለህ፣ ያንተን ፎቶ ያደርጉልሃል። ቤቱ ያንተ ነው፣ መኪና ያንተ ነው፣ እየነዳ ትቀረጻለህ። ስትወጣ $200 ከፍለህ መውጣት። ቤቱ ያንተ አይደለም፣ መኪናውም ያንተ አይደለም። በቲክቶክ የሚያይ ሰው በጠቅላላ ግን አቤት ይሄ ሰው ኑሮ። ሴቶች በተለይ ይወዳሉ። ማጥ ቀሚስ ያለበት ቤት እየቀያየ ቀኑን ሙሉ ተነስተው የሰው ጁስ፣ የሰው ነጠላ ጫማ፣ በኋላ ላይ እሱን ሁሉ መልሳ በራይድ ወደ ቤቷ። ከዛ የ2 ወር ቲክቶክ አላት ሰው። አቤት እኔም ብሎ ሰው ይላል። የሰይጣን እየተጫወተ ያለ ብዙ ሰዎች ዲፕረስድ እየሆኑ ነው። ዛሬ የሆነ ሰይጣን እንደመታው አውቃለሁ። እግዚአብሔር ግን ምን እንደሚፈልግ ልንገርህ። በቃሉ ነፋስ ውስጥ ገብተህ 2000 ዓመት 6000 ዓመት ወደ ኋላ እየሄድክ ዘላለም ወደፊት እየበረርክ በመንፈሳዊ ዓለም ውስጥ እንደ ንስር እየሄድክ ለዚህ ጄኔሬሽን የሚሆን ክብር እንድትገልጥ ነው እግዚአብሔር የጠራ። ራባካታ